ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ኩሳ እንሰራለን። ኩሳ እንዴት እንደሚሰራ አብረን እናያለን። መጀመሪያ እንደዚህ እናጥበዋለን። ከታጠበ በኋላ እንደዚህ አናቱን እንቆርጣለን። ከታችም እንደዚህ እንቆርጠዋለን። ከቆራረጥን በኋላ እንደዚህ ውስጡን ቦረቡርና እናወጣዋለን። በዚህ መልኩ እንደዚህ አይነት ነው ከውስጡ የሚወጣው። እንደዚህ አይነቱ ውስጡ መቅረጥ የለበትም። ቡርቡር አድርገን ማውጣት አለብን። ግን ስንቦረቡር ጥንቃቄ ያስፈልገዋል። ሊበሳ ስለሚችል በጥንቃቄ እንቦረቡረዋለን። በዚህ መልኩ ጨርሻለሁ። ይኸው ባዶ ሆኗል። ይህንን ይመስላል። አሁን ደግሞ አጥብና ጥብ ውስጡ መታጠብ አለበት። ከውስጡ ያወጣነውን ከጨረስን በኋላ ማጠብ አለበት፣ መታጠብ አለበት። ይህን ይመስላል። ካጠብኩ በኋላ እንደዚህ ድፍት አድርጌ አስቀምጠዋለሁ፣ ከውስጡ ውሃው እንዲጠፈጠፍ ማለት ነው። ሩዝ ያስፈልገናል። እኔ የምሰራው ብዙ ስላልሆነ ዛሬ ትንሽዬ ግማሽ ግማሽ ነው ያደረኩት። ሩዝ ያስፈልገናል። ሩዛችን መታጠብ አለበት። ቲማቲም 2 ራስ ቲማቲም ያስፈልገናል። ይሄ ደግሞ ቅመማ ቅመም ነው፣ ጨውና ቅመማ ቅመም ነው። 2 አይነት ቅመም ነው ያደረኩበት። እናንተ የምትፈልጉትን ቅመማ ቅመም መጨመር ትችላላችሁ። እኔ የምሰራው ብዙ ስላልሆነ ትንሽዬ ስጋ ነው የማደርገው። እቺ 100 ግራም ነች። 100 ግራም ስጋ ናት። ትንሽዬ ዘይት ማድረግ ትችላላችሁ። አንዳንድ ሰው ግን አያረግም። እኔ አረጋለሁ። ለጣዕሙ ቆንጆ ነው የሚሆነው። በዚህ መልኩ እኔ አቀያይጨዋለሁ። በጣም ብዙ መጨመር የለባችሁም፣ ጥቅጥቅ እንዳይል። ምክንያቱም ሊሰነጠቅ ይችላል። ይሄ ውስጡ ሲገባ ሩዙ ሲበስል ይነፋ የለ። እንደዛ እንዳይሆን ብዙ አንጨምርም። ከስጋውም ከሩዙ አንድ ላይ እያደረጋችሁ ውስጡ የሚጨመረውን ነገር ከጨመርን በኋላ ንጹህ ውሃ እናደርግበታለን፣ እንዲበስል ማለት ነው። እንዲበስል በዚህ መልኩ ውሃ እናደርግበታለን፣ ብስል እንዲል። 1 ማንኪያ የቲማቲም ስልስ እንጨምርበታለን።
ራሱ ይሟሟል ሲበስል ቲማቲም ኩሳችን ከበሰለ በኋላ ይሄንን ይመስላል። የሚበላው ደግሞ ከእርጎ ጋር ነው። እንዲሁም መብላት ትችላላችሁ። ይህን ይመስላል። ከበሰለ በኋላ ስሩና ሞክሩት። በጣም ጣፋጭ ነው።